ስለ ኔይማር ጁኒየር አዲስ ካርድ የምትጠብቁ ካላችሁ ነገሩን ከእውነተኛ መረጃዎችና ከህግ አንጻር ብናየው ይመረጣል። ምክንያቱም ኔይማር በዚህ አዲስ አፕዴት ውስጥ የመካተት እድሉ ከ1% በታች ነው ማለት ይቻላል። ለምን መሰላችሁ? እሱ የሚጫወትባት ብራዚልም ሆነች በአሁኑ ሰዓት ያለበት ክለብ ወይም ሳንቶስ በፊፍ ፕሮ ህግ ስር ፍቃድ የላቸው። ይህ ማለት ባለ ሁለት ወገን የፍቃድ እገዳ ወይም ደግሞ ደብል ላይሰንስ ብሎክ አለበት ማለት ነው። እሱም በካርዶች ውስጥ ለማየት መጠበቁ ትንሽ ከባድ ይሆናል። በዚህ ላይ ጥርጣሬ ካላችሁን በሚቀጥሉት ጥቂት ቀናት ውስጥ አንድ ላይ እናያለን። ነገር ግን ባለፉት ሳምንታት ስለ እነዚህ አዳዲስ የዴድ ሊስት ካርዶች መምጣት መጀመሪያ ያስነግራችሁ ብዙዎቻችሁ ነገሩን እንደ ቀልድ ወይም እንደ ጆክ እያያችሁት ነበር። ዛሬ ግን ፍጹም እውነት መሆኑን በተጨባጭ የምታዩበት ከሳምንታት በፊት ስለ ወርልድ ካፕ የሰራሁትን ቪዲዮ ሁላችሁም ታስታውሱታላችሁ። ያን ይህ ነገር ይመጣል ብዬ ስናገር ምናልባት ብዙዎቻችሁ ዝም ብሎ ግምት መስሏችሁ ሊሆን ይችላል። ግን ይኸው አሁን ኤፍቲጂ ራሱ ኦፊሻል ቲዘር ለቋል እና በጣም የሚያስገርመው ነገር ምን እንደሆነ ታውቃላችሁ? አሁን ኤፍቲጂ በለቀቀው አዲስ ቲዘር ላይ በካርዶቹ ላይ የተቀመጠው ዓመተ ምህረት እና እኔ ከሳምንታት በፊት በቪዲዮ ላይ ያሳየኋቸው ዓመተ ምህረት ሙሉ በሙሉ አንድ ነው። ይሄ ዝም ብሎ አጋጣሚ አይደለም። ያየሁት ነገር አስቀድሜ የነገርኳችሁ ትንበያ ሙሉ በሙሉ እውነት ነው። ዛሬ በዚህ ቪዲዮ ላይ ይህንን አዲሱን የወርልድ ካፕ ቲዘር በደንብ እንፈትሻለን። ኤፍቲጂ ምን እያዘጋጀልን እንደሆነ፣ በካርዶቹ ላይ የተደበቁት ሚስጥሮች እና የአፕዴት በጌም ፕሌይ ላይ ምን አይነት ለውጥ እንደሚያመጣ ሙሉ በሙሉ ዝርዝር መረጃውን አሳያችኋለሁ። ቪዲዮን ላይ ካደረጋችሁ እስከ መጨረሻው ተከታተሉ፣ ምክንያቱም ዛሬ የምናያቸው ነገሮች ገራሚ ናቸው። እስቲ ኤፍቲጂ የለቀቀውንና የዚህ ቪዲዮ የመጀመሪያዎቹን ጥቂት ሰከንዶች ብቻ በጥንቃቄ እናስተውል። ገና ቪዲዮ ሲጀምር የምናየው በደማቅ ወርቃማ ኒዮን መብራት ወይም ደግሞ ኒዮን አውትላይን የተከበበ ከጀርባው ደግሞ የዓለም ካርታ ወይም ወርልድ ማፕ በግርዶሽ መስመሮች የታየበት እጅግ ልዩ የሆነ ጥቁር ካርድ ያለው ቴክስቸር። ነገር ግን ከሁሉ በላይ ትልቁ ሚስጥር ምን እንደሆነ ታውቃላችሁ? በአራተኛና በአምስተኛው ሰከንድ ላይ በፈጣን ሽግግር ወይም ትራንዚሽንስ በግልጽ የሚወጣው የ2014 ዓመተ ምህረት ነው። የ2014 የሚለው ቁጥር በቀጥታ የሚያመለክተው በሊኩ ላይ ያየናቸውን የኬለር ናቫስ እና የሃማስ ሮድሪጌዝ ወርልድ ካፕ ሂሮስ ካርዶችን ነው። በ2014 ወርልድ ካፕ ላይ ኬለር ናቫስ ከኮስታሪካ ጋር ያሳየው አስደናቂ ተአምራዊ ሴቮች እና ሃማስ ሮድሪጌዝ ደግሞ ኮሎምቢያን ይዞ ያሳየው አስገራሚ የጎል መግባት ብቃት ወይም ቶፕ ጎል ስኮረር ኤፍቲጂ እነዚህን ሁለት ተጫዋቾች እንደ ትልቅ ጀግና ወይም ሂሮ አድርጎ በዚህ አፕዴት ውስጥ ሊያመጣቸው እንደሆነ 100% ትልቅ ማረጋገጫ ነው። በመቀጠል በቪዲዮ ሽግግር ላይ የምናየው ቀጣዩ ትልቅ ሚስጥር ደግሞ ምን እንደሆነ ታውቃላችሁ? የ2018 ዓመተ ምህረት ነው። የ2018 የሚለው ቁጥር በቀጥታ የሚያረጋግጠው በሊኩ ላይ ያየናቸው የክርስቲያኖ ሮናልዶ፣ የአይቫን ፔሪሲች፣ የኬቪን ዴብሬና እና የካይል ዌከር ወርልድ ካፕ ሂሮስ ካርዶችን ነው። በተለይ በ2018 ወርልድ ካፕ ላይ ሮናልዶ ከፖርቹጋል ጋር ያሳየው ያ አስደናቂ ብቃት፣ ፔሪሲች ክሮሻን ይዞ ፍጻሜ የደረሰበት መንገድ፣ ኬቪን ዴብሬና ደግሞ ቤልጅየምን ሶስተኛ የወጣበት የፈጠራ ችሎታ እና ካይል ዌከር ደግሞ በእንግሊዝ መከላከያ መስመር ላይ ያሳየው ያ አስገራሚ ፍጥነትና ጥንካሬ ለዚህ ልዩ ካርድ መመረጣቸውን ሙሉ በሙሉ ያረጋግጠልናል። እነዚህ ካርዶች ምን አይነት ስታቲስቲክስ እና ዝርዝር ሁኔታዎች እንዳላቸው ባለፈው ቪዲዮ ላይ እያንዳንዱን ነገር በጥልቀትና በዝርዝር ሰርቻለሁ። ይህንን ቪዲዮ አሁን የሰራው ትንበያችን ሙሉ በሙሉ እውነት መሆኑን ለእናንተ ለማረጋገጥ ብቻ ነው። ስለዚህ ያንን የባለፈውን ቪዲዮን እስካሁን ያላያችሁ ሰዎች ካላችሁ አሁኑኑ ቪዲዮ ላይ በሚመጣው የካርድ ተምብኔል ወይም ከስር ዲስክሪፕሽን ላይ ያለውን ሊንክ በመንካት ገብታችሁ ማየት ትችላላችሁ። በመጨረሻም በቪዲዮ ላይ የምናየው ሶስተኛውና የመጨረሻ ዓመተ ምህረት ሽግግር የ2022 ቁጥርን ነው። ይህ ቁጥር ደግሞ በሊኩ ላይ ያየናቸውን የጆስኮ ግቫርዲዮል እና የታላቁን ሊዮኔል ሜሲ ወርልድ ካፕ ሂሮስ ካርዶችን 100% እውነተኛ መሆኑን ያረጋግጠልናል። በ2022 ወርልድ ካፕ ላይ ግቫርዲዮል ያንን ታዋቂ ማስክ አድርጎ በምርጥ ተከላካይነቱ ያሳየው ብቃት እና ሊዮኔል ሜሲ አርጀንቲና መርቶ ዋንጫውን ያነሳበት ያ ታሪክ ዓመት ኤፍቲጂ ለምን ያንን ምርጫ እንዳደረገ በግልጽ ያሳየናል። ልክ እንደ ቀደሙት ካርዶቹ የሜሲና የግቫርዲዮል ካርዶችን ሙሉ ስታቲስቲክስ እና ዝርዝር መረጃ ባለፈው ቪዲዮ ላይ እያንዳንዱን ነገር በጥልቀት ሰርቻለሁ። አሁንም በድጋሚ የምላችሁ ይህንን ትንበያችንና የካርዶቹን ዝርዝር ያላያችሁ ሰዎች ካላችሁ አሁኑኑ ባለፈው ቪዲዮ ላይ ገብታችሁ በጥልቀት መመልከት ትችላላችሁ። አሁን ደግሞ ማንም ተራ ተመልካች በቪዲዮ ላይ ትኩረት ያላደረገበት ነገር ግን የእኛን ትንበያ 100% ትክክለኛ መሆኑን የሚያረጋግጠው ትልቁን የኤፍቲጂ ሚስጥር ላሳያችሁ። በካርታው ላይ የሚበሩትን እነዚህ ትናንሽ ወርቃማ ነጥቦች ወይም ጎልደን ዶትስ በደንብ ተመልከቱ። እነዚህ ነጥቦች ዝም ብሎ የተቀመጡ ጌጦች አይደሉም። ኤፍቲጂ ራሱ የተጫዋቾቹን መገኛ ወይም ኦሪጂንስ ሙሉ በሙሉ ያረጋገጠበት ድንቅ ሚስጥር ነው። ካርታው ላይ በግልጽ እንደምናየው የመጀመሪያው ነጥብ በትክክል ያረፈው መካከለኛው አሜሪካ ኮስታሪካ ላይ ሲሆን ይህም በቀጥታ የኬለር ናቫስን መገኛ ያሳያል። ሁለተኛው ነጥብ ደግሞ ወደ ላቲን አሜሪካ ሰሜናዊ ክፍል ስንወርድ ኮሎምቢያ ላይ ያርፋል። ይህም የሃማስ ሮድሪጌዝ ሀገር መሆኑን ያረጋግጠልናል። ሶስተኛው ነጥብ ደግሞ ወደ ደቡብ አሜሪካ ዝቅ ብሎ አርጀንቲና ላይ በደማቁ ሲያበራ ይህም የታላቁ የሊዮኔል አንድሬስ ሜሲ የትውልድ ቦታ መሆኑን እናውቃለን። ይህ ማለት ኤፍቲጂ በቪዲዮ ማጀቢያ ላይ እነዚህ ነጥቦች ያስቀመጠው ዝም ብሎ ሳይሆን እኛ አስቀድመን የተናገርናቸውን የናቫስ
የሐማስና የሊዮ ሜሲ ካርዶች ጌም ውስጥ መምጣታቸው ፈጽሞ አጠራጣሪ እንዳልሆነና ትንበያችን 100% ልክ መሆኑን በይፋ ለማረጋገጥ ነው። አሁን ደግሞ ነገሩን ይበልጥ አስገራሚ የሚያደርገው ምን እንደሆነ ታውቃላችሁ? ወደ አውሮፓ የካርታ ክፍል ስንሄድ የምናገኛቸው ወርቃማ ነጥቦች ናቸው። ኤፍቲጂ በአውሮፓ ካርታ ላይ ያኖራቸው ነጥቦች እኛ አስቀድመን የገመትናቸው የአውሮፓ ጀግኖች መገኛ ቅደም ተከተላቸውን ጠብቆ 100% ያረጋግጠናል። የመጀመሪያው ነጥብ በእንግሊዝ ላይ ያርፋል። ይህ ነጥብ በቡድኑ የኋላ ክፍል ላይ ፍጹም ጥንካሬና ፍጥነት ያለው የካይል ወከር የ2018 የዓለም ዋንጫ ካርድ በይፋ መምጣቱን ሲያረጋግጥ፣ ቀጣዩ ነጥብ ደግሞ በፖርቹጋል ላይ ይሄዳል። ይህ ደግሞ የታላቁን የክርስቲያኖ ሮናልዶ ሌጀንደሪ 2018 ወርልድ ካፕ መካተት ያለምንም ጥርጣሬ ያሳየናል። ሌላኛው ነጥብ ደግሞ በቤልጅየም ላይ ሲያርፍ፣ ይህ ነጥብ ደግሞ የአማካይ ክፍሉን የአንጎል መሐንዲስ የኬቪን ዴብሬና ወይም ኬዲቢ የወርልድ ካፕ ሂሮስ ካርድ ጌሙ ውስጥ መኖሩን ፍንጭ ይሰጠናል። የመጨረሻው ነጥብ ደግሞ ወደ ክሮሺያ ያመራል። እዚህ ጋር ነው እንግዲህ ኤፍቲጂ ብልሃት የሚታየው። ይህቺ ነጥብ የአንድ ሰው ብቻ ሳትሆን የሁለት ትውልድ ክሮሺያን ጀግኖች መገኛ ነው። እሱም የ2018 የውድድር ዘመን ኮከብ የአይቫን ፔሪሲች እና የ2022 ድንቅ ባለማስቆ ተከላካይ የጆስኮ ግቫርዲዮል ናቸው። ታዲያ ገሶችዬ ከዚህ በላይ ማረጋገጫ ያስፈልገናል። ኤፍቲጂ እነዚህን የሀገራት ነጥቦች በቪዲዮ ላይ እያበራ የእኛ ሊክ እና ትንበያ ፍጹም ትክክለኛ መሆኑን በሚስጥር መስክሮልናል ማለት ነው። በመቀጠል ቪዲዮ ሙሉ በሙሉ ዙም አውት ሲያደርግ ምንም አይነት ጽሑፍና ስም የሌለበትን ያንን እጅግ የሚያምር ጥቁር ቤዝ ካርድ በግልጽ እናያለን። ነገር ግን እውነተኛ አስገራሚ የሚመጣው ካርዱ ዞሮ ሲገለበጥ ወይም ፍሊፕ ሲያደርግ ነው። ልክ እንደ መደበኛ ካርዶች ሳይሆን የወርልድ ካፕ ሂሮስ ካርድ ማክሰድ ሲሆን የሚገርም ለውጥ ያሳያል። በካርዱ ዲዛይን ላይ ወደ ላይ የሚጠቅሙት እነዛ የቀስት ምልክቶች ካርዱ ከፍተኛ ደረጃ ላይ መድረሱን በልዩነት የሚገልጹ ሲሆን፣ ከሁሉ በላይ ደግሞ ካርዱ ማክሰድ በሚሆንበት ጊዜ ከመደበኛ ካርዶች በተለየ ተገልብጦ ዲዛይኑ መምጣቱ እጅግ ልዩና የተለየ አድርጓል። ይህ ጥቁር ካርድ እንደ ትልቅ ማረጋገጫ ሆኖ ካለፈ በኋላ ደግሞ በቪዲዮ መጨረሻ ላይ የአስደናቂ ሰማያዊና ወርቃማ ቀለም ያለው ካርድ ሲመጣ እንመለከታለን። ይህ ሰማያዊ ካርድ የመጣው በምክንያት ነው። እሱም ከወርልድ ሂሮስ በተጨማሪም በዓለም ዋንጫው ታሪክ ውስጥ ዋንጫውን ያነሱት ቡድኖች እና ተጫዋቾች የምናገኝበት ሁለተኛው ልዩ የወርልድ ዊነርስ ካርድ በዚህ አዲስ አፕዴት በይፋ እንደሚመጣ ለማብሰር። በመቀጠል ደግሞ የምናየው የቪዲዮን ትልቁን ማጠቃለያ የወርልድ ዊነርስ ማክሰድ ካርድ ነው። ይህ ካርድ ማክሰድ ሲሆን የምናየው ዲዛይን በጌም ውስጥ የነበሩትን የድሮዎቹን የክላሲክ ተጫዋቾች ማክሰድ ካርድ ዲዛይን በትክክል የሚደግም ነው። ነገር ግን ዋናው ግድ የሚጀምረው ከዚህ በኋላ ነው። ኤፍቲጂ በዚህ ሰማያዊ ካርድ መጀመሪያ ላይ የሚያሳየን ሲኤፍ እና ፖርቹጋል ነው። ይህ እንግዲህ ሌላኛው የክርስቲያኖ ሮናልዶ ካርድ መሆኑን ያረጋግጣል። በመቀጠል ደግሞ ኤስኤስ እና አርጀንቲና ብቅ ይላል። እሱማ ሌላ ማንም ሊሆን አይችልም፣ ታላቁ ሊዮኔል ሜሲ። ነገር ግን በቪዲዮ የመጨረሻ ሰከንድ ላይ የመጣው የሁሉንም ሰው አእምሮ ጥያቄ ውስጥ የከተተው ጨዋታውን ሙሉ በሙሉ የሚገለብጠው የመጨረሻው ሚስጥራዊ ተጫዋች ማን እንደሆነ ታውቃላችሁ? ካርዱ ላይ በድንገት ሲኤም እና ፈረንሳይ የሚል ምልክት ይታያል። እስቲ አስቡት፣ በአሁኑ ሰዓት በፈረንሳይ ብሔራዊ ቡድን ውስጥ ይህን ያህል ሃይፕ ሊፈጥር የሚችል ሌጀንደሪ ማን? ፖል ፖግባ። አዎ ልክ ነው፣ ሰምታችኋል። እሱም ማንም ሳይሆን የአማካይ ክፍሉ እውነተኛ ተጫዋች ፖል ፖግባ ነው። ይህ በ2018 የዓለም ዋንጫ ላይ ፈረንሳይን ተሸክሞ ሻምፒዮን ያደረገበት የአስደናቂና የማይደገመው የወርልድ ካፕ ዊኒንግ ማስተርፒስ ካርዱ ነው። ኤፍቲጂ ይህንን ካርድ በዚህ አፕዴት ላይ ይዞ እየመጣ መሆኑ በእውነትም ለሁሉም ተጫዋቾች ትልቅ አስደንጋጭ ሰርፕራይዝ ነው። አሁን ደግሞ ወደ ዋናው እና ሁላችሁም ወደምትጓጉለት ጥያቄ ነው። እነዚህ ገራሚ የወርልድ ካፕ ሂሮስ እና የወርልድ ዊነርስ ካርዶች መቼ ነው ወደ ጌሙ የሚመጡ? እስቲ ቀኑን ከባለፈው ዓመት ጋር አነጻጽረን እንገምት። ልክ ዛሬ ቪዲዮአችንን የምታዩት ጁን 23 2026 ላይ ነው። ባለፈው ዓመት የቻምፒየንስ ካርዶች የተለቀቁት በምዕራባውያኑ ጁላይ 18 2025 ወይም ደግሞ በሐምሌ አጋማሽ ወር አካባቢ ላይ ነበር። ነገር ግን አሁን ምስል ላይ በግልጽ እንደምናየው የወርልድ ካፕ ሂሮስ ካርዶች የሚመጡበት ትክክለኛ ቀን ተቀምጧል። በዚህ መረጃ መሰረት መጀመሪያ የወርልድ ካፕ ሂሮስ ካርዶች ቀድሞ ወደ ጌም ይገባሉ። እነሱ ከመጡና የቆይታ ጊዜያቸው ወይም ኢቨንት ታይማቸው ሙሉ በሙሉ ካለቀ በኋላ ደግሞ ያየናቸው ልዩ የወርልድ ዊነርስ ካርዶች ቀጥለው እንደሚለቀቁ 99% ከፍተኛ የሆነ ግምት አለኝ። ስለዚህ አጠቃላይ አፕዴቱ ልክ እንደ ባለፈው ዓመት ሁሉ በዚህ በሐምሌ ወር አጋማሽ አካባቢ ጀምሮ እርስ በርስ እየተተካካ የሚቀጥል ይሆናል። ብዙዎቻችሁ ለመሆኑ በባለፈው ዓመት ሻምፒዮንስ ካርዶች እና በአሁኑ ወርልድ ካፕ ዊነርስ ካርዶች መካከል ያለው ልዩነት ምንድን ነው ብላችሁ ጠይቃችሁ ሊሆን ይችላል። ባለፈው ዓመት እጅግ ከፍተኛ የሆነ 88 ሬቲንግ ያላቸው የክርስቲያኖ ሮናልዶ እና የሊዮኔል ሜሲ የሻምፒዮንስ ካርዶች አግኝተን ነበር። አሁን ግን በወርልድ ካፕ ምክንያት የሻምፒዮንስ ካርዶች ሙሉ በሙሉ ቀርተው በወርልድ ዊነርስ ካርዶች ተተክቷል። ትክክለኛው ልዩነታቸው ደግሞ ይሄ ነው። ብዙዎቻችሁ ለመሆኑ ባለፈው ዓመት ሻምፒዮንስ ካርዶች በአሁኑ የወርልድ ካርዶች መካከል ያለውን ልዩነት ምንድን ነው ብላችሁ መጠየቃችሁ አይቀርም።
እስቲ አንድ ማንም ጨርሶ ልብ ያላለውና አእምሮን የሚያስደነግጥ ትልቅ መረጃ ልንገራችሁ። ባለፈው ዓመት የመጡትን የሻምፒየንስ ካርዶች ስንመለከት እንደ ካንቴ፣ ዲማሪያ እና ሜሲ ያሉ ተጫዋቾችን አይተናል። አሁን በአእምሯችሁ እንዴ እነዚህ የዓለም ዋንጫ ያሸነፉ ተጫዋቾች ናቸው ልትሉ ትችላላችሁ። ነገር ግን አይደለም። አዎ በቴክኒክ ደረጃ ስንመለከተው እነዚህ ተጫዋቾች በዛን ጊዜ የዓለም ዋንጫ አላሸነፉም ነበር። አዎ ልክ ነው፣ ሰምታችኋል። በስክሪኑ ላይ እንደምታዩት ኤፍቲጂ ለእነዚህ ተጫዋቾች የመረጠላቸው የፕራይም ዘመን እና እነሱ በእውነተኛነት የዓለም ዋንጫ ያነሱበት ዘመን ፍጹም አንድ አይደለም። ኤፍቲጂ ያመጣቸው ከታሪካዊ ድላቸው በፊት የነበረውን የክለብ ብቃታቸውን አይቶ ነው። ስለዚህ በቴክኒክ ደረጃ በዛ በተጠቀሱ የካርድ ታሪካቸው ላይ ገና የዓለም ዋንጫ አሸናፊ አልነበሩ። ለመሆኑ ለመግለጽ ያህል እነዚህ የሻምፒየንስ ካርዶች በትክክል ምንድን ነው? የላስት ይር የሻምፒየንስ ካርዶች ማለት አንድ ተጫዋች በእውነተኛው የሊግ ወይም የክለብ እግር ኳስ ታሪክ ውስጥ ያሳየውን እጅግ ደማቅ፣ አስደናቂና ሊደገም የማይችል የፕራይም ጊዜውን ብቻ መርጦ ስታቲስቲክስ በከፍተኛ ሁኔታ አሳድጎ ለየት ባሉ የጌሙ ኢቨንቶች ላይ ብቻ የሚለቀቅ ልዩና ተፈላጊ ካርድ ስክሪፕት ነበር። የዘንድሮ ወርልድ ዊነርስ ካርዶች ግን በእውነተኛው የእግር ኳስ ታሪክ ውስጥ የፊፋ የዓለም ዋንጫን ወይም ፊፋ ወርልድ ካፕ ቶርናመንት በትክክል ማሸነፍ የቻሉትን ድንቅ ተጫዋቾች ብቻ ለይቶ የሚያሳይ ልዩ ካርድ ነው። ስለዚህ ኤፍቲጂ ዘንድሮ የሻምፒየንስ ካርዶችን በወርልድ ካፕ ዊነርስ በመተካት የመጀመሪያዎቹን ሂሮስ ቀጥሎ ደግሞ ዊነርስ ይበልጥ ታሪካዊና ስሜት ቀስቃሽ የሆነ ትልቅ አፕዴት እያዘጋጀልን። ወደ ቪዲዮ ማጠቃለያ ከመሄዴ በፊት ግን አንድ ነገር ልንገራችሁ ጓደኞቼ። ዝም ብሎ የዲኤልኤስ ጨዋታን ከፍቶ በጥቂት ደቂቃ ውስጥ ድምፅን ብቻ በመቅዳት በጣም ቀላልና ጊዜ የማይወስድ ነገር መስራት ይችላሉ። ነገር ግን ለእናንተ ምንም አይነት ያልተሟላ መረጃ እንዳይደርሳችሁ እያንዳንዱ ሚስጥርና ወርቃማ ነጥብ ለቅሜ ለማውጣት ይህ ቪዲዮ ሙሉ ቀኔን የፈጀብኝ። እውነቱን ለመናገር እጅግ በጣም ደግሞ ነው። ግን ይህንን ያደረግኩት ለእናንተ ፍጹም ትክክለኛውንና ዝርዝር መረጃ እንድታውቁ ስለምፈልግ ብቻ ነው። ስለዚህ ይህንን ያደረግኩትን ትልቅ ጥረትና ልፋት ተረድታችሁ ልክ አሁን ስለ ወርልድ ሂሮስ በጥልቀት እንዳስረዷችሁ ሁሉ ቀጣይ ስለሚመጡ ወርልድ ዊነርስ ካርዶችም እንደዚሁ እያንዳንዱን መስመር ምርጥ መረጃ እንዲሰራላችሁ ከፈለጋችሁ አንድ ነገር ብቻ አድርጉ። አሁኑኑ ቻናሌን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ በማድረግ ለጓደኞቻችሁ ሼር አድርጉላችሁ። የእናንተ ድጋፍ ለእኔ ከምንም በላይ ትልቅ ጉልበት ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቻው።